የባሏ ሹፌር መኪና ውስጥ እያስገባት በድንገት ሳታስበው ከንፈሯን ግጥም አድርጎ ይስምላታል። ከዛ እሷም ዞር በል አንተ ደደብ ስትለው እሱም ቀበቶውን አስሮላት ተመቸሽ ይላትና በሩን ይዘጋል። ከዛ የእሷ ባል ሲመጣ እሱንም ከፍቶ ያስገባዋል። ሁሉም ነገር ሰላም ነው ሲላት እሷም በመደንገጥ አዎ ሰላም ነው ትለውና ከንፈሯን ስትነካካ ምን ሆነሽ ነው ሲላት አይ ምንም አይደለም ትለዋለች። ለሹፌሩም መኪናውን እንዲያስነሳው ይነግረዋል። ሹፌሩም መኪናውን አስነስቶ መሄድ ይጀምራሉ። እነሱም እንደ ባልና ሚስት ባህል እየተጨቃጨቁ ይሄዳሉ። ሹፌሩም በእሷ ሻፍዶ በመስታወት እያያት ይጓዛሉ። ከዛ ማታ ላይ እሷ ለስራ ተዘጋጅታ ስትመጣ ነገር ግን ባልየው ጠዋ ያለ እንቅልፍ ተኝቶ ይጠብቃታል። እሷም የኔ ውድ እያለች ስትጠራው እሱ ተኝቶ ያንኮራፋል። በንዴት ለኔ ጭራሽ ግድ የለህም ዝም ብለህ ትተኛለህ ምን አግኝተህ ነው እኔን የሰለችህኝ እያለች በንዴት ታማርራለች። ከዛ ያ ሹፌር ቀጥ ብሎ ወደ እሷ ይመጣል። እሷም ደንግጣ ባሏን እያየች ተው ትለዋለች። እሱም ሳይሰማት ከንፈሯን ምጥጥ ያድርግላታል። ከዛ ስሜት ውስጥ አስገብቷት ምናምን ስትነቃ በህልሟ ነው። ባልየውም ደንግጦ ምንድነው ብሎ ይነቃል። እሷም ምንም አይደለም ትለዋለች። ከዛ ጠዋት ላይ ባልየው ሊወጣ ልብስ እየለባበሰ እሷ መጣ ስታቅፈው እሱም ካለ ምክንያት ዝም ብሎ ይጮህባታል። ለእሷ ያለው ፍቅር ስለቀዘቀዘ ይቆጣታል ዝም ብሎ። እሷም ተናዳ ትወጣለች። ከዛ ሹፌሩ ውጭ ቆሞ እየጠበቃቸው ነበር። እሷም ትመጣና የሆነ ቦታ እንዲያደርሳት ትነግረዋለች። ነገር ግን እሱ ገና አውርታ ሳትጨርስ ከንፈሯን ምጭጭ ያደርግላታል። እሷም ተናዳ አንተ ሰውዬ ምን ሆንክ? በጣም ያበዛዋል መሰለህ ምንድነው ችግር ትለዋለች። ባለትዳር መሆኔን ረሳኸው ስትለው ነገር ግን እሱ ዝም ብሎ የሚሰማት ምክንያት ነበረው። ከባሏ ጋር ጥሩ ሁኔታ ላይ ያልሆኑበትን ምክንያት እሱ ብቻ ነው የሚያውቀው። እሱም መናገር ይጀምራል። አንቺ ስለ ባልሽ ብዙ የማታውቂው ነገር አለ ሲላት እሷም ደንግጣ ምንድነው ትለዋለች። እንዲህ ብዬ ብነግርሽ አታምኝም፣ ስለዚህ በአይንሽ ነው የማሳይሽ ይላታል። እሷ የምታወራው ነገር አልገባኝም ዞር በልልኝ ብላው ልትሄድ ስትል አስቆሟት እንድታምነው ይነግራታል። እሷም ላለመቀበል ትጨቃጨቃለች። እሱም በግድ እንድታምነው አድርጓት ከኋላ በሩን ከፍቶ ግቢ ይላታል። አንተ ሰውዬ አብደሃል እንዴ ስትለው ዝም ብለሽ ግቢ በቃ አልኩሽ ይላታል። እሷም ገብታ በሩን ሲዘጋው ባልየውም ሻንጣውን እየጎተተ ይመጣል። እንካ ሻንጣውን አስገባው ብሎ ይሰጠዋል። እሱም ተቀብሎ ፊት ለፊት ራሱ ጋር ያስቀምጠዋል። እሱም ወደሚፈልገው ቦታ ንዳው ይለዋል፣ ማለትም ወደ ቅምጡ ጋር። ሹፌሩም እየነዳ ማውራት ይጀምራል። ሊያወጣጣው ስለሚስቱ ያስወራዋል። እንዴት ነው ሁሌ ሚስትህን ጥለህ ሌላ ሴት ጋር የምትሄደው ብሎ ይጠይቀዋል። እሱም ስለሚስቱ መጥፎ ሐሜት ማውራት ይጀምራል። እሷ ከኋላውና ተደብቃ ትሰማዋለች። እሷ እኮ ምንም አትረባም፣ ለሷ ብዬ እንጂ እስካሁን የቆየሁት ምንም አትመቸኝም ለኔ እያለ ያወራል። ሚስትየው ሰምታ በጣም ትናደዳለች። አንተ ማትረባ ተጫወትክብኝ ትላለች። አሁንም ስለ እሷ ዝም ብሎ ማውራቱን ሲቀጥል እሷም አላስችል ብሏት ትወጣና አንተ ማትረባ ሰምቼሃለሁ ስትለው ከየት መጣሽ ብሎ ይደነግጣል። ከየትም ልምጣ ስራህን ደርሼብሃለሁ ይሄ ሁሉ ዓመት ተጫወትክብኝ ስትለው እሱም እረ እያለ ሊያስተባብል ይሞክራል። ዝም በል በቃ አሁን መኪናውን አቁመው ትላለች ለሹፌሩ። ከዛ ሁሉም ከመኪናው ይወርዳሉ። በጣም ተናዳ ትወርዳለች። ባልየውም እንደሰማሽው አይደለም እኔ ለቀልድ ነው ያወራሁት ይላታል። በቃ አብቅቷል፣ እኔ ነኝ ያልገባኝ እስካሁን አንተ በሁኔታ ስታስረዳኝ ትለዋለች። እሱም የኔ ፍቅር እንደዛ አይደለም ቆይ ተረጅ ይላታል። ምንድነው ምረዳክ? እሱን ስሰማው እስኪ አንተም ተረዳኝ ያናደል አይደል ትለዋለች። ምን ሆንሽ? ይሄን ተራ ሹፌር ሳምሽው እኮ ይላታል። አው ምን ይጠበስ ልድገምልክ እንዴ? አንተም ስራህን ሰርተሃል፣ እኔም እንደፈለኩ ብሆን አያገባም ከዚህ በኋላ በቃ ወደ ቅምጥ መንገድን ቀጥል አብቅቷል። ሻንጣውን እየጎተተ ምትለምኝኝ ቀን ይመጣል ብሏት ይሄዳል። በቃ ይሄ ነው ፍቅር ማለት እያለች ስታወራ ሹፌሩ ሊያረጋጋት ሲሞክር አንተ ደግሞ እስኪ ራስህ ተረጋጋ፣ አትንካኝ፣ ሁላችሁም አንድ ናችሁ፣ ስትጀምሩ ትንገበገባላችሁ ከዛ ትማግጣላችሁ። እሱም ቆይ እንደዛ አይደለም ተረጋጊ፣ እኔ ከዚህ ሰው ላተርፍሽ ብቻ ነው የሞከርኩት እያላት ያረጋጋታል። አንቺ በጣም ቆንጆ ነሽ፣ እሱ ቢሄድም ሁሉም ወንድ ተንገብግቦ ይቀበሉሻል እያለ ያረጋጋታል። ከዛም እየሳማት በዚሁ ፊልሙ ያበቃል። ከዚህ ፊልም የተረዳችሁትን ነገር ኮመንት ላይ ጻፉ። ለቀጣይም ሌላ አጭር ፊልም እንዲደርሳችሁ ፎሎ አድርጉ። ቻው።